ዋጓን ዩቲዩብ እጄ ላይ ምንም አይነት ብር የለም ጋይስ። ስለዛ ማለት ነው ምን አሰብኩኝ፣ አንድ ጓደኛዬ ያለ ፉሊሺ እንደሚለኝ እርግጠኛ ነኝ። ፕሊዝ ጋድ ደውልና እሱ ጋር ብር አበድረኝ እለዋለሁ ማለት ነው። ስንት ብር? 20,000 ብር። 20,000 ብር ምን ልታደርግበት ነው ዋናው ጥያቄው። ምንም ሲምፕል፣ እጄ ላይ ብር የለኝም። ምን አደርጋለሁ? ከሱ ከተበደርኩኝ በኋላ ቤቲንግ ቤት ሄድና ቤት አደርጋለሁ። አይ ዶንት ኖ የሆነ ጀለሲ ከሳምንት በፊት ነው እኔ እንደዚህ አይነት ቤት ማድረግ ምናምን ነገር ያሳየኝ እና ትንሽ እየጣሜ መጣ ማለት ነው ብሩ። ለምን በትልቅ ብር አልሞክረውም ብዬ አሰብኩ። አላውቅም። ጥሩ ነው ካሸነፍን ኢትስ አ ዊን፣ ሉዝ ካደረግን ደግሞ ከባድ ዕዳ ውስጥ ነው የምንገባው እና በህይወት ደግሞ በጣም ከባባድ ውሳኔዎችን መወሰን አለብህ። እሱን ውሳኔ ለመወሰን እንደ ወንድ ልጅ ቆርጬ ተነስቻለሁ ማለት ነው። እመልሳለሁ ብሩን አልመልስም እሱ አይደለም ፖይንቱ፣ ዋናው ገንዘብ ማግኘቴ ነው። ከዛ በኋላ እንዴት ያንን ገንዘብ ደፋር ነኝ አውቃለሁ። ሰው 1,000 ብር ይበደራል። እንዴት ነሽ? አሉልሽ። ተጠፋፋን። አዎ እባክሽ ትንሽ ወርክ ምናምን ነገር። ማን አንቺም ጠፍተሻል፣ አትደውይም ምናምን ነገር። አዎ ወርክ ቢዚ ነው ብሮ። ታላቅሽ ሳይደውል ሲቀር አትደውይም ማለት ነው ግን አንቺ። ኤኒዌይስ ለሆነች ጉዳይ ነበር የደወልኩልሽ። ብቻህን ሆነ አውራኝ። ብቻህን ሰው ምንድነው መሰለሽ የሆነ ስራ ልጀምር አስቤ፣ ከዛ ካፒታል ትንሽ ብር ጎደለኝ ማለት ነው እና አንድ 20,000 ብር እንድታበድሪኝ ነበር። አንድ 20,000 ብር እንድታበድሪኝ ነበር። ማን የሆነች የዶሮ እርባታ ምናምን ነገር ጀምሬ። ና ኢንቨስተር አይደለሽም ብሮ፣ ጀስት ገንዘብ ታበድሪኛለሽ፣ ገንዘቡን እመልስልሻለሁ። አራጣ ማበደር ጀምርሽ ላይ ምንድነው መሰለሽ ያው ብሮ አንዳንዴ ላይፍ ላይ ታፍ የሆነ ሞመንት ታሳልፊያለሽ፣ ውጣ ውረድ ምናምን አለው ላይፍ ላይ እና እኔ እዛ ሞመንት ላይ ነኝ ያለሁት እና አይ ኒድ ሰም ማኒ ብሮ። አንድ ሳምንት በቂ ነው ብሮ። አንድ ሳምንት የዛሬ ሳምንት መልሳለሁ። ዛሬ ሐሙስ። በቃ አንድ ሳምንት ከሆነ ቅዳሜ ተመልሳለህ ማለት ነው። መልስልሻለሁ። ቅዳሜ 9 ከሆነ በእሑድ እቁብ አለኝ 10 ማለት ነው። መጣውን ያው እንደውም እኔ ከዛ በፊት ራሱ ነገ ከነገ ወዲያ ራሱ ልመልስልህ እችላለሁ። ጀስት የሆነ እቃ ለመግዛት እንትን ብዬ ነው። እቃውን ወዲያው ከገዛው በኋላ ወዲያው ሪተርን ማድረግ ይቻላል። እና እሺ አልሽኝ፣ ታበድሪኛለሽ እና ታበድሪኛለሽ። ፒስ አልሽ። የለኝም። ካሽ ይኖርሻል? ካሽ ነው የፈለግኩት። አይ ብሮ አፕሪሺየት ዩ። ይመችሽ። በጠዋት መጥቼ ነው የምቀበልሽ። እንደው 12 ሰዓት ነው የምመጣው። በቃ 1 ሰዓት ነው አመጣለሽ። 1 ሰዓት ማንቺ 2 ሰዓት ዴም ብሮ ፒስ በቃሽ።
ያው ለስራ በጠዋት ነው ለስራ የምነሳው ነው። ለስራ ታታሪ ነኝ ታውቂ የለ። አንቺ ግን ቆይ ለምንድን ነው የምታወሪው? ይሄን እኔም ዳማቅሽ ምክር ዳማቅሽ በቃ የዶሮ ስራ ጀምሬ ነው። የሆነ አንዳንድ የሚገዛ ነገር አለ። ምንድን ነው የሚገዛው? ምንድን ነው ያው የእንትን የዶሮ ምግብ ትገዣለሽ ምናምን። ነገ ጠዋት እደውልልሻለሁ። ይመችሽ ማን ቴንክ ዩ። የሆነ ብር ልበደር ነው ከጓደኛዬ። ከዛ በኋላ ቤቲንግ ቤት ሄጄ ብሩን ላባዛው ነው። አሪፍ ሀሳብ ነው። አሪፍ ሀሳብ ነው። መወሰን ነው ያለብኝ። በርታ፣ በዚሁ ቀጥል። ዳይም ብሮ ትንሽ ኢሞሽናል ሆንኩኝ። ኢትስ አ ቢዩቲፉል ሞርኒንግ እና ብራችንን አግኝተናል። ትንሽ ቆይተን ወደ ቤቲንግ ቤት ሄደን ይህንን ብር ከዚህ ካለበት 2 እጥፍ ወይ 3 እጥፍ እናደርገዋለን ማለት ነው። እናመሰግናለን። ግን ሞላ የምር በጣም ትልቅ ሰው ነሽ። ትልቅ ሰው ስትሆን ታውቃለህ፣ ትልቅ ኢንቨስትመንት ያስፈልጋል። ጋይስ እኔ እንደዚህ አይነት ውሳኔ ሁሌ ነው በቃ እንደዚህ አይነት ውሳኔ ወስኜ የምበላው። አላውቅም ባለስም ብር እንደሚሻለኝ አላውቅም። የሰው ብር እንዴት አድርጌ እንደምመልስ አልገባችሁም? እንዴት አድርጌ ሲያቀብጠኝ ነው የተበደርኩት። እግዚአብሔር እንዴት አድርጌ እንደምመልስ ቢያንስ ባካፕ ቢያንስ 5 ሺህ ብድርም ሰው እግዚአብሔር አለቀልኝ። ቢያንስ ማለት 10 አታደርገውም